ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ተጠፋፋን ትንሽ ቆየት አልኩኝ። እንግዲህ ታውቃላችሁ የኢትዮጵያን ኔትወርክ ትንሽ ያስቸግራል። ዛሬ ደግሞ እንደተለመደው ባለፈው መጀመሪያ በዶሮ ቪዲዮ ነበር የመጣሁላችሁ። ቀጥሎ ደግሞ ፍየሎችን ይዤላችሁ መጥቼ ነበር። አሁን ደግሞ እንግዲህ አንድ ኢትዮጵያ ላይ ስትሆኑ የተለያየ ነገሮችን ካልሞከራችሁ ትንሽ ከበድ ይላል። ዛሬ ደግሞ ያው እኔ ደግሞ መሞከር ደስ ይለኛል። ሁሉን ነገር ሞክሬ ማየት ደስ ይለኛል። ሞክሬ ደግሞ ውጤቱን የሁሉንም አሳውቃችኋለሁ ማለት ነው። በቅርብ ቀን የዶሮቹን ውጤት አሳውቃችኋለሁ። እስከዛ ድረስ ደግሞ አሁን አዲስ የጀመርኩት መጀመሪያ የፍየሎችን ጀምሬ ነበረ። የእነሱንም እነግራችኋለሁ። ትንሽ ጊዜዎችን ይወስዳል። ዛሬ ደግሞ በአዲስ ቪዲዮ ነው የተከሰትኩት። ምንድነው? በአሳማ ስራ ነው የመጣሁት። አሳማን በማርባት ከዛም ለሽያጭ በማቅረብ ማለት ነው። በዚህ ውስጥ ያለውን ሂደት እንግዲህ በሚቀጥለው ቪዲዮ በሰፊው ይዤላችሁ እመጣለሁ። ለዛሬው እንግዲህ በትንሹ የሚኖሩበትን የሚበሉትን ነገር ትንሽ ዳሰስ አደርግላችኋለሁ። የተለያየ ነገር ነው የሚበሉት። የራሳቸው ምግብም አለ። ገበያ ላይ የሚሸጡ በቤታችሁ የምታገኟቸው ነገሮች አሉ። ለምሳሌ የሙዝ ልጣጭ፣ የተለያዩ እንትኖችን በቤት ውስጥ የምታገኟቸውንም መመገብ ትችላላችሁ። ከውጭ ደግሞ ተገዝተው የሚመገቡትም አሉ። በሰፊው ቪዲዮ እሰራላችኋለሁ ስለነሱ። ግን ያው ለስራ ብላችሁ ከሰራችሁ ታዋጭ ስራ ነው። ጊዜያትን በእርግጥ የተወሰነ ጊዜያትን ይወስዳሉ። ግን እንዴት ነው የሆነ ነገር ስትሰሩ የተለያዩ ነገሮች ስትሞክሩ ቢያንስ በአንዱ ውጤታማ ልትሆኑ ትችላላችሁ ማለት ነው። እኔ አሁን እስከ ዛሬ ድረስ ምንድነው የሞከርኩት? መጀመሪያ ጫጩቶችን ዶሮን በማርባት ነው የጀመርኩት። ቀጥዬ ፍየሎችን ሞክሬያለሁኝ። የሁሉንም ውጤት ነግራችኋለሁ። አሁን ደግሞ የአሳማ ስራ ውስጥ ገብቻለሁ። ሁሉንም ነገር አስረዳችኋለሁ። በተለይ ለአረብ ሀገር እህቶቼ ስትመጡ ምን ልስራ፣ በትንሽ ወጪ ምን ላድርግ፣ ሰፋም ያለ ብር ያላችሁ ካላችሁ እንደዛ ያኔ መስራት የምትፈልጉትን ነገር አስረዳችኋለሁ ማለት ነው። እና በዚህ ላይ እናንተ ሀሳብ አስተያየታችሁን ድጋፋችሁን እንድታሳዩኝ እላለሁኝ። እስካሁንም እያበረታታችሁኝ ላላችሁ እህት ወንድሞቼ፣ በተለይ የአረብ ሀገር እህት ወንድሞቼ በጣም ነው የማመሰግናችሁ። እህት ወንድሞቼ አሁንም ቪዲዮን ስታዩ ቫይራል እንዲወጣ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ። አብሮነታችሁን አሳዩኝ እላለሁ። ለዛሬ በዚህ አበቃ። ወዳችኋለሁ። መልካም ጊዜ